በዋግኽምራ ብሔረሰብ አስተዳደር በአብርገሌ ወረዳ 03 ቀበሌ የሚገኘው በበሳር የሽመዲበ የመስኖ ካናል በክረምት ጎርፍ በተከሰተው ከባድ ጎርፍ ምክንያት ሙሉ በሙሉ መውደሙን የአብርገሌ መስኖና ቋላማ አካባቢዎች ልማት ጽሕፈት ቤት አስታውቀዋል። የአብርገሌ ወረዳ የመስኖ ቋላማ አካባቢዎች ልማት ጽሕፈት ቤት የውሃ ማሰባሰብ መሐንዲስ ባለሙያ የሆኑት ኢንጂነር ኃይሌ በርሄ እንደገለጹት የበበሳር መስኖ ካናል 2550 ሜትር ርዝመት ያለውና በ19 ሚሊዮን ብር በ2012 ዓ.ም በሰቆጣ ቃል ኪዳን ድጋፍ በአፍሪካ ልማት ባንክ በተገኘ ድጋፍ 26 ሄክታር መሬት በላይ የማልማት አቅም ያለው መስኖ እንደነበር ገልጸዋል። በበሳር ወንዝ ላይ 2012 ላይ የተሰራ ይሄ ኢቴም እንደሚባለው በቀኝም በግራ ያው በቀኝ የዝቋላ ወረዳ ነው፣ በግራ የአብርገሌ ወረዳ ነው እና 2012 ላይ ተሰርቶ ጎርፍ መከላከያና ካናል እዛ ይሄ ኢንቴክ ተብሎ 2012 ላይ ሰርተናል። ቀጥለን ደግሞ ኤክስቴንሽን 2015 ላይ ሰርተናል። 2015 ደግሞ ቀጥለን 2016 ተሰርቷልና አክለውም በተከሰተው ጎርፍ አደጋም ከበበሳር የመስኖ ልማት ጎርፍ መከላከያ ካናል ብቻ ወደ 20 ሜትር የሚሆን ካናል ሙሉ በሙሉ መወሰዱን ተናግረዋል። እና በዚህ ሰዓት ያው በዚህ በአሁን 2017 ክረምቱ የዝናብ ሁኔታ ከፍተኛ ስለነበረ እና የአካባቢው የወተርሸዱ ወይም ደግሞ ኮስሞቲ ከሩቅ ቦታ የሚመጣ ስለሆነ ከሰቆጣ ወረዳ ጀምሮ የሚመጣ ስለሆነ ሰፋ ያለ ፍጥነት ያለው ስለሆነ ያው ጎርፉን መገመት አይቻልም እና በሳምንቱ የነበረው አደገኛ ጎርፍ ወይም ደግሞ ከባድ ዝናብ ባስከተለው ጎርፍ 20 ሜትር አካባቢ የጎርፍ መከላከያ ሊፈርስ ችሏል። ቀጥሎም ያው እርግጥ አምናም ፈርሶ ነበረ። አሁን ደግሞ ሙሉ በሙሉ ሊፈርስ ችሏል። ወደ 64 ሜትር የሚሆን የጎርፍ መከላከያ ሊፈርስ ችሏልና ይሄ የሚያለማው ይሄ ሄድወርክ ነው የሚባለው። ሄድወርክ የሚያለማው እንግዲህ በታችኛው ካናል ወደ 2.5 ኪሎ ሜትር ካናል ነው የሚረዝመው ከዚህ ጀምሮ አሁን እየተሰራ ያለ በኤፍኤክ የሚሰራ ያለ ከሱ ውጭ ማለት ነው። ከሱ ውጭ 2.5 ኪሎ ሜትር የሆነ ካናል ነው የተሰራ ያለው ወይም ደግሞ ተሰርቶ ያለው። ይሄ ሁሉ መነሻው ሄድወርኩ ይሄኛው ነው። ይሄኛው ተጎዳ ማለት ያ ሁሉ አገልግሎት ላይሰጥ ይችላል፣ አይሰጥም እና ትኩረት ተሰጥቶት አሁን በቀጣይ ዓመት ትኩረት ተሰጥቶት ይሄኛው የፈረሰው በጥገና መልክ ተይዞ ካልተሰራ ቋሚ ተክል አለ። ቋሚ ተክል እነ ማንጎ፣ እነ ሙዝ፣ እነ ፓፓዬ፣ እነ ሎሚ፣ እነ ብርቱካን አለ። በዛ ልክ ደግሞ ፍራፍሬ እንዳሉት ማለት እነዚህ አትክልት እንዳሉት እነ ሽንኩርት ምናምን አሉና ይሄ ሁሉ በቃ ሊቀር ነው ሊደርቅ ነው ማለት ነው እና በቀጣይ በ2018 ዓመተ ምህረት በመንግስትም በመንግስታዊ ያልሆኑ ድርጅቶች ትኩረት ተሰጥቶት ጥገና ሊደረግ ይገባል የሚል ነው ያለኝ። አጠቃላይ እቺ ካናል የምታለማ ወደ 26 ሄክታር ነው ያለማው እና መነሻው እስከሆነ ድረስ ይሄኛው ጥገና ካልተደረገለት ያው 26 ሄክታር ዋጋ እንደሆነ ነው የሚቆጠረውና ትኩረት ተሰጥቶት የሚሰራ ዶክመንት ያው እዚህ ጋር በሁለት ሴክሽን ነው ከፋፍለን የሰራ ናቸው። መጀመሪያ ላይ 2012 ላይ ይሄኛው የጎርፍ መከላከያ ወይም ደግሞ ድጋፍ ግንቡ ተሰራ በ2012። ቀጥሎ ደግሞ ኤክስቴንሽን ሲሆን አልፈን ነበር ሄደን የሰራውና በዛ በፊት ደግሞ የሆነ ግምገማ ምናምን ጥናት ስናደርግ ግዴታ ከዚህ ቀጥሎ ያለው መሰራት እንዳለበት ገመትና ተመልሰን 2015 ላይ ሰራ ነው ይሄ ድጋፍ ግንቡ ቀጥሎ ያለውን አማይፈርሱ ማለት ነውና የዛኔ ሊፈርስ ችሏል። ያው በተለያዩ ምክንያቶች በጎርፍ ነው ሊፈርስ ችሏል። ጥገና አልተደረገም። እኛ በወቅቱ እንደ ባለሙያ ሪፖርት አድርገናል ወይም ደግሞ አቅርበናል ለሚመለከተው አካል። ያው በጀት ተይዞ ጥገና የሚደረግበት አግባብ አላገኘንም እና በዛ ልክ አሁን ደግሞ ፈርሶ ባለበት እንደገና ክረምት ሲቀጥል ሙሉ በሙሉ ሊሄድ ችሏል ማለት ነው። የመስኖና ቆላማ አካባቢዎች ልማት ጽሕፈት ቤት ተወካይ ኃላፊ የሶሾ ኢኮኖሚ ባለሙያ የሆኑት አቶ ሀብታሙ መሀሪ በበኩላቸው በሁለቱም የመስኖ ካናሎች የደረሰው አደጋም የወረዳውን መስኖ ልማት የሚፈታተን መሆኑን ገልጸውም በበሳር የመስኖ ካናል ብቻ ወደ 49 ለሚሆኑ መዋራዎችና አባወራዎች አገልግሎት እየሰጠ መቆየቱን ገልጸዋል። በበሳር ይባላል። ያው እንደምናየው
የፈረሱ ካናሎች በጎርፍ አደጋ የፈረሰ ካናል እየተመለከትን ያለበት ሁኔታ ነው ያለው። በዚህ ካናል ውስጥ ብዙ ሰፊ መሬት ማልማት የሚችል ከ26 ሄክታር በላይ ወይም ደግሞ 49 ማወራ ባወራ ሊያለሙበት የሚችሉ ካናል ነው የፈረሰው። የፈረሰው ካናል ምንድነው ምክንያቱ? ያው የጎርፍ በክረምት ምክንያት ጎርፍ በመምጣቱ ምክንያት ሊፈርስ ይችላል ማለት ነው። እንደሚታየው ብዙ ሰብሎች፣ ብዙ ማንጎች፣ ብዙ እንዲሁም አትክልቶች፣ ቋሚ አትክልቶች ያወደመበት የፈረሰበት ሁኔታ ነው እያየን ያለነውና ምናልባት ልክ እንደሚታየው ጎርፍ አደገኛ ከመሆኑ አንጻር የክረምቱ ጎርፍ ከመጨመሩ አንጻር የተፈጠረ ችግር ነው። በእኛ ደረጃ ዞሮ ዞሮ ያለውን የፈረሰው ጎርፍ በቲም ደረጃ ተዋቅረን ትናንትና መጥተን አይተን የሄድንበት ሁኔታ ነው ያለው። ያየነው ምንድነው የፈረሰውና የወደመው ምን ያክል መሬት ተጎድቷል የሚለው ነገር ምን ያክል መቼ ሊጠገን በምን አግባብ ሊጠገን ይችላል የሚለው በህብረት ተቀራጅተን ከግብርና ጋር በመቀናኘት መጥተን አይተናል። ጊዜያዊ የሆኑ ሶሉሽኖች አስቀምጠናል። ከዛም ደግሞ ቀጣይ ካናሉ በምን አግባብ ሊጠገን ይችላል የሚለውን ነገርም ከሚመለከቱት አካላት ጋር ቁጭ ብለን ተነጋግረን ያስቀመጥንበት ሁኔታ ነው ያለው። በጊዜያዊ መንገድ ግን እንደ ግብርና ጋር እንደ ቤተሰብ በመነጋገር ለጊዜው 18 ሜትር የሚያክል ጆ ሜምብሬን ተሰፍቶ ጊዜያዊ አገልግሎት የሚሰጥበት ምክንያት ምክንያቱም ካናሎቹ አልተጎዱም። ያው መከላከያው ጎርፍ መከላከያው ስለተጎዳ የጎርፍ መከላከያው ቀጣይ ያው የመደፈን ችግሮች እንዳይፈጠሩ በሚል ደረጃ ተሰጥቶ የነበረ ካናል ስለነበረ መከላከያ ስለነበር እሱን ለማስተካከል ቀጣይ የምንሰራው ሆኖ ጊዜያዊነት ያሉት ቋሚ ተክሎች እንዳይደርቁና እንዳይበላሹ ከዚህ በላይ ጉዳት እንዳይደርስባቸው በጆ ሜምብሬን ወደ 20 ሜትር ጆ ሜምብሬን አስመጥተን ለአርሶ አደሮች በመስጠት ከእንደ አዲስ ስራ የሚጀምሩበት ሂደት የምንጀምር ይሆናል በቅርብ ቀን ማለት ነው። ምናልባት ለዚህ አሁን የተፈጠረው ችግር ያው ቀጣይ ያለው መፍትሄዎች በሚመለከታቸው የሜያድ በዞን ደረጃም በክልል ደረጃም እየተደዋወልን ለደብ እየጻጻፍ ያለ ነው ያለው ወደ ስራ እንዲመለስ ተጠግኖ እንዲሰራ መልሰን የማስተካከል ስራዎች እየሰራ ያለ ነው በደረጃ ዞሮ ግን የጊዜያዊነት ግን ያው ዝም ማለት ስለማይቻል ቅድም እንዳልነው 18 ሜትር ያክል እስከ 20 ሜትር ባለው በጆ ሜምብሬን ጊዜያዊ መፍትሄ ሰጥተን የሚሰሩበት አግባብ እናመቻቻለን። ከዛ ውጭ ደግሞ ተጨማሪ ጎርፍ በዚህ መልክ የሚጨምር ሆኖ ከተገኘ ያው የዳይቨርቴሽን የዚህ አፈሩ ውሃውን ወደ አንድ ደረጃ የሚመጣበትን መንገድ ቀልብሰን በመሀል ላይ የሚሄድበትን መንገድ ከዝቋላ ወረዳ ጋር የጋራ በማድረግ በመሀል የሚሄድበትን መንገድ መፍጠር ነው ሊሆን የሚችለው ለጊዜያዊ መፍትሄ ሊሆን የሚችለው እንጂ ጎርፉን መከላከል ስለማይቻል ምክንያቱም ክረምቱ እየጨመረ በመጣ ቁጥር ደጋ ላይ የምታዝናሙ እዚህ ይመጣ ያለውና ትንሽ ስለሚያስቸግር በመሀል ላይ የሚሄደውን አግባብ ከዝቋላ ወረዳ ጋር ትናንትና አጋጣሚ መጥቶ ስለነበር እነሱ ጋር እንዳለን በመሀል ላይ የሚሄድበትን ኦፕሽን ፈጥረን ውሃው በመሀል ላይ የሚሄድበት ብዙም አደጋ እንዳይፈጠር ለማድረግ የሚችልበት መንገድ እየሰራን ያለ ነው። ያለን ሀብታችን መስኖና ካናሉም የኑሮአችን መሰረት በመሆኑ በመሰራቱ ደስ ብለን ሳለን በጎርፍ አደጋ በመጎዳቱ ቋሚ ተክሎችና ፍራፍሬዎች ላይ ጉዳት ማድረሱን የገለጹት የ03 በበሳር መስኖ ልማት ተጠቃሚ ቄስ ብርሃኑ ጉበንና አቶ አደረ ታደሰ ገልጸዋል። ስሜ ቄስ ብርሃኑ ጉበን እባላለሁ። በአብርገሌ ወረዳ 03 ቀበሌ ነዋሪ በልታረፍበት የሚባለው ነው። ያው ይሄ መስራት ከጀመረ ከ20 ዓመት በላይ ነው። ይሁን እንጂ ያው ተደጋጋሚ ያው 2012 እንደዚህ ያለ አደጋ ደርሶ ነበር። አሁን ደግሞ ባለፈው አሁን ደግሞ የባሰ ተጨማሪ ሆነ ማለት ነው። ይሁን እንጂ ይሄ እኛ ብዙ ተክል ያው ያደጉት እንደምታዩት እነዚህ ተላልቆች ያው ከ20 ዓመት በላይ ናቸው። ግን ተላልቆች ተናነሾች ደግሞ የ3 የ4 ዓመት ማንጎችና ሎሚኖች ደግሞ ተደብቆ ቀርተዋል ማለት ነው። ሽሙ ዳደረ ታደሰ ሽጨኩን ነው 03 ቀበሌ ነው ያው ቁጥርም በልታርፈ ማለት ጋር ነው ድሮ በጣም ቆይሽ ነው ዲጄሪ ደሩ ገበጆም ሲዘ ጥማማን ዋን ሙዝ ደይ ሶርና ጠሙዝ ሲሱ ለምን ሻዋት ነፍሱ ከሽ ለማት ነፍሱ ሰርኩም ጆይነቴ ወሬ ሀገር በሙሉ ቆይሽ ነቅነ አሁንም ያለፈውን አለፈ ብለን ያው ለሚመጣ ሁላ ስጋት መሆናችን ገና እየፈራን ነው ማለት ከላይ ሻምባቆ ዋና መከላከል ጀምሮ በብዛት ሲመጣ ያለውን ንብረት ነው እየደመሰሰ ስለመጣ ለሚመጣ አሁን ማለት ነው ሐምሌ 20 ቀን ነው እንደዚህ ያደረገ ያለው ቀሮች ደግሞ ከሐምሌ 10 ከነሐሴ 30 40 ቀናት አሉ ማለት ነው። ይሄ ደግሞ ውስጥ ላይ ስጋት አለን ማለት ነው። እንኳን 40 ቀናት አንድ ሌሊትም ያስቸግራል። አቲነድም ዘላለም አግሬት ዘላለም ጥንቅስ ሲርምጥቦ አቲነድ የትም ተለፈል አግሬት ቦትና ጎስን ወሬ እንደነ ፊራይን ሰራሽን ፈነቀን ጎንጎ ፊራይን ማቁዝ ለግብሽ ነግርግን አምሬ ለረንሸክ ሶርነሸክ ችናው ማቁዝ ነግርግን ነግን ታዶ
ጣጥ የሚነስ እግረቱ ይዝቅ አወይን ፍንቃነ አመግን ጫንከሽን ኩ ሊያኒት መንግስት ቃልሻ ማን በእውነቱ አጥርጥር ነን ቃልድራት ተርቃለ ናቆጨ ቤት ተርቃል ድጋፍ ነው ድጋፍ ነው ናቆይሽ ነው የት ትክልነ ጅብት ትክልነ ጉድ ሙሉ ፊቱ አለብዘ ጉድ ፊቱ ጋር ወዳኑ ነው። ይሄን ግን መንግስት እንደሚያዩት አይቶ በሰው አቅም የሚደገፍ ካለ እንትን ጋቢውም ካለ ሌላም ካለ ደግሞ ጊዜያዊ ማለት ነው ጊዜያዊ ድጋፍ እንደሚያስፈልግ እናሳስባለን። ብዙ ይሄ ካናሉ ደግሞ በተለይ ብዙ ከመቶ ገበሬ በላይ ነው ያለው። አንድ ዋናው አንድ ይሁን እንጂ ከላኑ አንድ ይሁን እንጂ ተጠቃሚው ከመቶ በላይ ነው። ካናል ያው ተስ መንግስት ቆጠ ድገት ምን ዲስ ይጥና እንኳን የሆነ ማሊ በያገሩ ሰውቀት ይስከርም አይሩ መጠን በላይ አይሩ ኩረተራን ግን ይሽክሽክያ ፊት ወደ ፊቱ አብሎድ ማብሉ አላ ገዳይ ወይኑ እኔን አገደል ማብሉ እድ ጫኔ ላይ ወይኑ መተክ አብስ ፊስ ቃልድርነ ዳሬ ዘበን አቴነ ዝቆስ ትብርና አይኑ ቆይነሴ ቆሻ አምላክ ክርስቶስ ቆሽ ሳቆርነ ብቻሚ ይናዝላ ዲት ቆቋ አጥርቆሽ መንግስትም ቆሽ ተከታትልሽ ፊሮድ ፊሮዛው ወይም ጋቢ ወይም ሹ ድጋፍ ህዝብ ቆሽ የነ ብቻሚ ተቃልድርና ተታወድ ለምርቆሽ ጨክሾው ቋሰራይ ዝቆሻ ቴክኒክ ነው ዛውና ያለው ቋሚን ንብረት ግን ተቆጥሮ ያለ ስትሄዱ ወደዚህ ያለው በጣም ሰፊ ነው ለም ነው። ይሄን ግን ያው እየተከታተላችሁ ሌትም ይሁን ቀንም ይሁን እየመጣችሁ እንድትጎበኙ እኛም አርሶ አደሮችም ከመንግስት ጋር ድጋፍ ነው እየሆነ ከኛም የሚያስፈልገንም መንግስት ከሚያስፈልገው ጋር ትብብር እያደረግን ከጥቃት እንድንወጣ እንድተባበሩ ለማለት ጉዳት ማለት እንግዲህ የተዘራው እንደተዘራ ሆኖ ያው ምሳያየው ነው። ይሄን እንግዲህ ባህር መቼ በቆሎ ነው ከእንግዲህ መሽላ ቢሆን እንኳን ትንሽ ተነስተውም ለጥቅም ሊሆን ነበር። አሁን ግን ከጥቅም በላይ ነው አለ ብሎ አይታሰብም። ያው 1 ሄክታር ይሆናል ብዬ አስባለሁ። እቺ በቃ የተዘራችው እነዚህ ግን ያው ስናስበው ያው 1-5 ኩንታል እህል ማለት ነው የሚሆኑ ነበሩ ያሉት። ሌሎች ንብረቶች ግን የተወደሙ ያው እንዳናሳይ ተደፍነዋል። ያሉት ደግሞ እንደምታዩት ነው። አሁን እስከ 300,000 እስከ 400,000 ነው ምን ስናገኘኝ ነበር ነው በዚህች በቃ በልማት በአመት በታይሳፍ 400,000 በሰኔ ደግሞ 150,000 200,000 ነው ስናገኘ ነበር ነው ማለት ነው። በአጠቃላይ በዚህ ነው ስንጠቀም ስንተዳደር ነበር ነው። ቋሚ ተክሎች ደግሞ 4 ማንጎች፣ 6 ሎሚኖች፣ 3 ቡና እነዚህ ግን ከጥቅም ውጭ ሆነዋል።